ዓለም በ281 ሺህ ብር ፌስታል መገረም ውስጥ ነች። ታዋቂው የፋሽን ተቋም ባሌንሺያጋ ተራ የገበያ መያዣ ፌስታል የሚመስል ቦርሳ በከፍተኛ ዋጋ ለገበያ በማቅረብ ዓለምን እያነጋገረ ይገኛል። ይህ አዲስ ፌስታል በቅርጹና በቀለሙ በማንኛውም ሱቅ የምናገኘውን ተራ የፕላስቲክ ወይንም ደግሞ የከረጢት ፌስታሎችን ሙሉ በሙሉ ሲሆን ነገር ግን የኩባንያው አርማ ያረፈበት የአንዱ ፌስታል ዋጋ $1790 ሲሆን በወቅታዊ የውጭ ምንዛሬ ተመን ሲሰላ 281,000 የኢትዮጵያ ብርም ይጠጋል። በኢትዮጵያ ሰሞኑን በፌስታል ከረጢቶች አጠቃቀም ላይ ጥብቅ ቁጥጥር እየተደረገ ባለበት ወቅት ይህ ተራ ፌስታል የሚመስል ቦርሳ በቤት ዋጋ በማቅረቡ በብዙዎች ዘንድ አግራሞትን ፈጥሯል። ግርምቱ ምንም ይሁን ምን በርካታ ሰዎች ይህንን ውድ ፌስታል በመግዛት የፋሽን መገለጫም እያደረጉት እንደሚገኝም ተገልጿል። እናንተስ ይህንን ተራ ፌስታል የሚመስል ቦርሳ በ281 ሺህ ብር ገዝታችሁ ትይዙታላችሁ ወይ? ሐሳባችሁን በኮሜንት አጋሩ።